ሰላም ጤና ይስጥልኝ እንደምናችሁ ተወዳጇ ድምጻዊ ዘይባ ግርማ ሁላችሁም እንኳን ደስ ያለሽ በማለት እንግዲህ ሶስተኛ ልጇን በሰላም ተገላግላለች። በቅርብ እንግዲህ ሁለተኛ ልጇን መውለዷን ታውቃላችሁ። በዛ አጋጣሚ ማለት እንግዲህ አሁንም ነፍሰ ጡር መሆኗ ሁሉም ሰው እያነጋገረ ነበረ። በተከታታይ ድንገታዊ ነገር በመሆኑ ብዙሃኖቹ ነፍሰ ጡር መሆኗን እንግዲህ መነጋገሪያ ሲያደርጉ ነበረ። አሁን በሰላም ተገላግላለች። ብዙሃኖቻችሁ የምታውቋት ተወዳጇ ድምጻዊ ዘይባ ግርማ እንግዲህ በተለያዩ የነጠላ ዜሞች እንዲሁም በግሩፕ በእኛ በሚባለው ግሩፕ ላይና እንዲሁም ደግሞ የተለያዩ የቴሌቪዥን ድራማዎች ላይ በመስራት በጣም ተወዳጅ እጅግ በጣም ብዙ ሰዎች ድምጿን የሚወዷት ስነ ምግባሯንና ስነ ስርዓቷን ደግሞ ብዙ ጊዜ ብዙ ሰዎች ይናገሩላታል። ተወዳጇ ድምጻዊ ዘይባ ግርማ እንግዲህ እግዚአብሔር ሰጠኝ ትላለች። በአሁኑ በተሰጣት በኢሱ ብላ በምትጠራው ባለቤቷ እንግዲህ እግዚአብሔር አምላክ የልቤን ስለሚያውቅ ከበፊት ህይወቴ አሁን ካሰኝ ስትል እንግዲህ ተደምጣለች። በጣም ብዙሃኖቻችሁ አይታችሁ ከሆነ በቲክቶክ በተለያዩ እንደውም ብዙ ስድቦችን ትችቶችን ሲገጥማት ነበረ። ያ ሁሉ አለፈና እንግዲህ ዛሬ ለዚህ በቃች እግዚአብሔር ይመስገን ስትል ተደምጣለች። ብዙ ጊዜ አይታችሁ ከሆነ አርቲስቶቻችን መጀመሪያ ትዳራቸውን ወይ ደግሞ መጀመሪያ በነበራቸው ትዳር ህይወት ላይ ደስተኛ ሳይሆኑ ከቀሩ በዛው የሚተዉ በዛው ደግሞ ሲንግል ማም በመሆን የሚኖሩ ብዙ ነበሩ። ዘይባ ግርማ ግን ይህንን መንገድ እንዳላይና ትክክለኛ ህይወት እንዲኖረኝ እግዚአብሔር ፈቀደ ትላለች። ምን ፈልግ ነበር መሰላችሁ ስትል ተደምጣለች። ትዳር ኖረኝ ባለቤት ያጠገብ ሆኖ ሁሉን ነገር አብሮኝ ሲካፈል ማየት ፈልግ ነበር፣ ይህንን ደግሞ ካሰኝ ትላለች። ብዙሃኖች እንዲሁም በጣም ብዙ ትችቶች ብዙ ስድቦችን በዚህ ጉዳይ ሲናገሯት ነበረ። ያ ሁሉ መከራና ጊዜ አልፋ እንግዲህ ድጋሚ ለኢሱ ሁለተኛ ላይ ስትወልድለት ከቀድሞ ከነበረ አድርጋ እንግዲህ 3 ልጅ ሆኖላታል። እንኳን ደስ ያለሽ በማለት ሁላችሁም ኮሜንት ላይ ሀሳባችሁን መግለጽ ትችላላችሁ። ተወዳጇ ድምጻዊ እንግዲህ ዘይባ ግርማ ብዙሃኖቻችሁ በሰይፉ ሾው ላይ ቀርባ ስለራሷ ስትናገር ሰምታችኋል። ብዙ ጊዜ የተለያዩ ነገሮችን ያለፈችበትን የህይወት ከባድ ጊዜያቶችን ትናገራለች። በአሁን ሰዓት እናቴ ብላ መጠራት ክርስትና እናቷ እንግዲህ ብዙ ነገሮችን ከፍላለች ስትልም ትደመጣለች። ዘይባ ግርማ የቤተሰብ ፍቅር እንደምትፈልግ አብሯት የሚሆን ቤተሰባዊ የሆነ ህይወትን የምትፈልግ መሆኗን እንግዲህ በተደጋጋሚ ስትናገር ነበረ። አብራ ከነበሩ ከኛ ግሩፖች መካከል እንግዲህ ጥቂቶቹ ተበታት ነው ደግሞ ጥቂቶቹ በጋራ ይገናኛሉ፣ አብረውም እንደሚጠያየቁ እንግዲህ ከዚህ በፊት ተመልክተናል። የኛ ላይ ሲሰሩ እጅግ በጣም ተወዳጅነት ያላቸው በጋራ ስራዎቻቸው እውቅናን ያገኙት ውስጥ በጣም ተወዳጅነት ነው ያተረፈችው ዘይባ ግርማ። ዋነኛ ደግሞ ስራዋ ገራገር የሚለው ዘፈኗ በጣም ተወዳጅነትን አግኝቶ እንግዲህ እጅግ በጣም በዩቲዩብ ሪካርድ መስመሩ ይታወቃል። ያ ሁሉ እንግዲህ ድምጿ ነው። አስመስላ የምትጫወታቸው ዘፈኖችም እጅግ በጣም ያምራል። ዘይባ ግርማ እንግዲህ በቲክቶክ የበጎ ስራ አድራጎት ላይ ተሳትፋ ነበረ። በዛም ውስጥ ነው እንግዲህ ያሁኑ ተወዳጇ ባለቤቷን ያገኘችበት። በዛ በበጎ ስራ እንግዲህ በአካል ሳይተያዩ በድምጽ ሲያወሩ ረጅም ጊዜ በመቆየት ከዛ ወደ ትዳር የቀየሩ ሲሆን ብዙሃኖች እንዲሁም ይሄ ነገር አይጸናም፣ አይቆይም፣ አይበረታም ሲሏት ነበርና እጅግ ጥሩ ማሳያ ያሳየቻቸውና ትክክለኛ ነገር የታየበት ህይወት ሆኗልና እንኳን ደስ ያለሽ ልትባል ይገባል። አንዳንዴ አይሆንም የተባለ ነገር ላይ ጸንቶ መኖርና ያንን ነገር ማሳየት በራሱ እጅግ በጣም ትልቅ ነገር ነውና መነጋገሪያ እንደነበረችም እናንተ ታውቃላችሁ። እንግዲህ መጀመሪያ ጊዜ ልክ ሲመጣ ነው መለከታት እዚህ ሳይመጣ በፊት ነበረ ታዋቂ አርቲስቶችን በመላክ ሽማግሌ ታገብኛለሽ ወይ ብሎ ይጠየቃት። አሁን ደግሞ ከታገብኛለሽ አልፎ የሁለት ልጆችም አባት አድርገዋለችና ፍቅራቸው ለብዙ ሰዎች ትምህርት ይሆናል። አንዳንዴ ሰውን የምናገኝበት ወይ ከሰው ጋር የምንራመድበት መንገድ የት እንደሆነ አይታወቅምና በበጎ አድራጎት ስራ ላይም አሁንም አብራው እንደሆነችና አብራ በድጋፍም በሚያስፈልገው በጎ አድራጎትም ከጎኑ ናትና ዘይባ ግርማ እጅግ በጣም የምትወደድ አርቲስት ናት። እናንተስ እስቲ ስለሷ ምን አይነት ሀሳብና አስተያየት አላችሁ? እኔ እጅግ በጣም ከምወዳቸው ድምጻውያኖች መካከል ነው የምጠቅሳት። ብዙ የህይወት መከራዎችንም ብዙ ችግሮችንም አይታችኋል። ከዚህ በፊትም ባላገሩ አይድል ላይ ተወዳድራ እንደነበር ባላገሩ ሳይሆን አይድል ሾው በሚለው በዛ ተወዳድራ ነበረ። እዛ ላይም አልተሳካልሽም ተብላ እንግዲህ ከዛ በኋላ በጥንካሬ አልፋ ለዛሬ ማንነቷ የደረሰች ትልቅ ተወዳጅ አርቲስት ናት። ስለሷ ብዙ መናገር እንችላለን። በጣም ብዙ የምታረጋቸው በጎ ስራዎችም ከምሰራቸው ድራማዎችም የምትጫወታቸው የሌላ ሰዎችም ድምፃዊ ዘፈኖችም ቢሆንም በጣም ተወዳጅነት አላትና እርግጠኛ ነኝ ባለቤቷ አፈሰ ወይ ደግሞ አገኘ በሚለው ብንይዝለት መልካም ነው። እንግዲህ እንደምትመለከቱት ዘቢባ
ዘቢባ ግርማ ሁለተኛ ልጇን ስታረግዝ በጣም ብዙ ሰዎች የተለያዩ ሀሳብ ሰጥተዋታልና እንደውም በአንድ ኢንተርቪው ላይ ቀርባ እንግዲህ ሰርፕራይዝ አለ ስቲ ነበር ምንድነው እየተባለች ትጠየቅ ነበረ። እንግዲህ ትልቅ ሰርፕራይዝ ሁለተኛ ልጅ ለይሶ መስጠቷ ነውና እንኳን ደስ ያለሽ ብላችሁ ሁላችሁም ሀሳባችሁን ስጡ። ብዙ ሴቶች እንግዲህ አይታችሁ ከሆነ የመጀመሪያ ልጃቸውን አሳድገው ነው ወደ ሁለተኛ ስራቸው ሄደውና ይሄ ነገር ተፈቀደና ተደረገላትና አንዳንድ ሰዎች በሰው ነገሮች በመግባት ለምን ሆነ ለምን ሄደ እንደዚህ ሆነ እየተባለ ብዙ ኮሜንት ሲሰጣት እንደነበረ ተመልክተናልና ያ ሁሉ ነገር አልፏልና ዛሬ ላይ ለዚህ ስኬትና ለዚህ ደስታ በመብቃትሽ እንኳን ደስ ያለሽ በማለት እንግዲህ በቅርቡ ለቀቀቻቸው ዘፈኖች አሉ። እሱንም በጣም ብዙ ተወዳጅነትን አግኝቶላታልና እንኳን ደስ ያለሽ እላለሁኝ። እኔም እናንተም እስቲ ከስር ሀሳብ አስተያየታችሁን በኮሜንት መግለጽ ትችላላችሁ። እኔ ያልተናገርኩትኝ እናንተ ደግሞ የምታውቁት ስለ ዘቢባ ግርማ የምትወዱት ደስ የሚላችሁ ነገር ምንድነው? ከዘፈኗም ሊሆን ይችላል ከምሰራቸው ድራማዎች ይሆናል። እኔ በጣም ኢንተርቪው ስትደረግ በተደጋጋሚ ነው ማየት ስታወራ አገላለጿ ያላትን አመለካከት በጣም ስለሚመቸኝ በተደጋጋሚ የምመለከታት አርቲስት ናት። እናንተስ ምኗን ወይ ደግሞ ደስ የሚላችሁ ነገርስ ምንድነው? ያው ህዝብ ነው ለሁሉም ድምፃውያንም አርቲስትም አድናቆት መስጠት የሚችለውና እርግጠኛ ነኝ ስለሷ ባለቤቷ ቢጠየቅ በጣም ብዙ ነገሮችን መናገር ይችላልና ከዛም ውጭ አድናቂዎቿ ስለሷ ምን ትላላችሁ የሚለውንና ሀሳብ አስተያየታችሁን ለኔም በኮሜንት ብታስቀምጡልኝ ደስ ይለኛል። የዩቲዩብ ቻናል እንግዲህ ከቅርብ ጊዜ ወዲህ ጠፍቼበታለሁኝ። በአዲስ ዩቲዩብ ቻናል መጥቻለሁኝ። ተመልካቾቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ላለሁ አመሰግናለሁ።